ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁልኝ ወይ? ደህና ነኝ እኔ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀባይቢ ነበር ብዙዎች ደግሞ ላይክ ጀምሩቶቼ አንዴ ላይክ ቢኖሩ ጥሩ ነበር። አዲስ እንደመሆኔ እንግዲህ ተላክልሃል ለምትሰጡኝ መልካም ኮሜንት በጣም አመሰግናለሁ ሀባይቢ። እና ዛሬ የት እየሄድኩ ይመስላችኋል? ምግብ ምናምን ሰሞኑን ለመስራት አይመቸኝም። ሌላ ቤት ነው ያለሁት እና ወዶችዬ ቻናሌን እስኪ ሰፖርት አድርጉልኝ እና አብሽሩ፣ በርቱ፣ ጠንክሩ ማለት ነው። ማንም ቪዲዮ ላይ ዝም ብላችሁ ሀራም ነገር መልስ ተመመለስ ቢሆንም ባይሆንም ከሆነም ኢንሻአላህ ይከፍለናል፣ ካልሆነም ደግሞ በራሳችን በነገራችን ላይ ቢዚ ሆኜ ነው ማለት ነው። ምክንያቱም የቁርአን ግሩፕ አለኝ፣ ማስጠናቸው ልጆች አሉኝ። ከዛ ላይ ደግሞ የመዲያም ልጆች አሉ። ቢዚ ነኝ፣ ግን ጊዜን አጨናንቄና ከእንቅልፍ እየቀነስኩኝ የምሰራው ግን ቁርአን የማትቀሩ እንዲሁም ደግሞ ሌላ ነገር የማትሰሩ በቃ የመዲያም ሱከር ካምል يعني የምትጣሉ ሰዎች ግን 27% يعني قريب بالنص አገለሩ እና የራሳቸው ዩቲዩብ ካልከፈለም ደግሞ መደበሪያ ይሆናችኋል። ለጊዜው ዙሮ አንድ ቀን ይከፍላችኋል ጠንክራችሁ ከሰራችሁ እና እንደዛ ብታደርጉ ሀባይቢ ትጠቀማላችሁ። እና እዚህ ጋር ባንዲራዎች ናቸ የኛ ጋር ባንዲራ አለሽ የለሽም እያልኩ እየፈለኳን ነበር፣ የለችም እና እየሄድን ነው አሁን በምሽት ነው። አላወኳቸውም ግን እዚህ ባንዲራዎች የሳውዲን ብቻ ነው ያወቅኩት። ምስኪን ነበር እና ራስ በራሳቸው ተደማመሩ ማለት ነው። እና መደማመር ጥሩ አይደለም፣ መልሽ ብዙ መደመር ጥሩ አይደለም ይላሉ ማለት ነው። እና እስኪ የምታውቁ ነገር ሀባይቢ እኔ አላወቅኩኝም። በየቦታው እየሄድኩኝ መልሻለሁኝ አለልም፣ ግን መልሻለሁኝ አለልም። ያው የምታውቁ ታውቃላችሁ። ግን እኔ በጣም ብዙ ሰው ደምራለሁ፣ በጣም ብዙ እንዲሁም ያሁን ቻናሌ ገና 60 ነው ማለት ነው። እኔ ግን ቢያንስ ከ400 በላይ ነው የደመርኩት። እነዛ ሁሉ አልመለሱልኝም በነገራችን ላይ። ግን ጥሩ አይደለም መደማመሩ፣ ጥሩ አይደለም አሉ። አሁን ሳይሆን ያወቅኩት እኔ በፊት ያው ነግሬያችኋለሁ። ሌላ ቻናል ነበረኝ። ስንት ሰው ነው የቀረው? 80 ሰው ነው የቀረው ለ1000 ማለት ነው። ወላሂ በጣም ዲክም ሁለት ወር ሙሉ እንቅልፍ አጥቼ በጣም ዲክም ብዬ እና እየተደማመርኩ ነው ያንን በሁለት ወር እንደዛ ያደረኩት። በሁለት ወር 920 ሰብስክራይብ አደረስኩት ማለት ነው። ከዛ አንደኛው ኤሊንግ ቻናሌን ብዬው አሳይቼው እንዴት በዚህ ፍጥነት በሁለት ወር እንዴት 1000 ልትገቢ ይቻልሽ? 1000 እንደገባሽ ነው የሚቆጠረው። እንዴት እንደዚህ ይቻላል? ተደማምረሽ ከሆነ ጥሩ አላረግሽም፣ መደማመር ጥሩ አይደለም አለኝ ማለት ነው። እሱም እኮ ያው ትንሽ እውቀት ያለ ይመስላል እንጂ ገና ነው። ክፍያ እንኳን ጀመረለት ትምህርቱ ማለት ነው። እና በዚህ ነገር ላይ የምታውቁ ካላችሁ እስኪ ሹክ በሉ። እኔ ዘኮነ ዝም ብዬ ተውና ቪዲዮ ብቻ መልቀቅ ነው ያለብኝ ማለት በኋላ ለፍቼ ይዘጋብኝ ሆነ። ዘንድ ደግሞ ብዙ ሰው የተደማመረ ነው የሚያድገው። ቁጭ ታልነ ደግሞ ቁጭ ነው የሚለው እሱ። እና እናንተስ ምን አሳስቧችኋል ይሄ ነገር? እኔም ብቻ ነው ያሳስበኝ። እና ጅዳችን የት ትመስላለች? ጅዳችን የኔ ወድ ሁለተኛ ሀገሬ ባን ወደታ ነገራችን ላይ እና በሙቀት ጊዜ ሙቀት ትንሽ ከበድ ቢል፣ በብርድ ጊዜ ግን ብርዱ እንደሌላው ሀገር አይሆንም። ጅዳና መካ ማሻአላህ ሌላ ቦታ እኮ አያላውስም። ጅዳ ግን አልሐምዱሊላህ ቢባረድም ያን ያክል ክፉ አይደለም። ለስለስ ያለ መልካም አየር ነው ያለው። ትመስላለች በሌሊት
በቀንም ቀርጫለሁ፣ ግን ፀሐይ አለ። ፀሐዩ ያንጸባርቃል ብዙ አይደለም እና እስኪ በማታ ብሸውዬ በማታ እቤት አይደለም ሰሞኑን እየተመላለስኩ ነው። ሴትዮ የተሳፈረችው ደግሞ ልጆች ሽሽት ነው። እኔ ያለሁኝ እየኖርኩኝ ጠዋትም ማታም የማይነጠሉኝ እሷ ግን እያዛ እንኳ ሲኖራት ልጆቹን ያለማየት አገባ ሄዳለች ማለት ነው። ሌላ ነው ሀገር ሳኡዲ አይደለችም፣ ሳኡዲ ትውልድ አይደለችም። እና እዛ ነው እላችኋለሁ ሀባይቢ። አሁንም አበረታቱኝ ማለት ነው ውዶቼ። አሁንም የምላችሁ አበረታቱኝ ነው ያው እንደምታውቁት። እና ስራ ላይ የሆናቸው ራሱ ብታዩልን ሀቂቃ እኛን የመዲያም ቅመሞችን ብታበረታቱን፣ እዛ ጋር በወንድ ጋር እየተሻሹ በውሸት ፈታሁኝ አገባሁኝ እንደዚህ አልኩኝ እንደዚህ አልኩኝ እያሉ ፕራንክ ከሚሰሩት ከነዛ ጋር ትውሉ የለ እነዛን እናበረታታችሁ ትውሉ የለ እንዴ? እነዛ 100 ሺህ እናስገባ 200 ሺህ 300 ሺህ ትውሉ። እኛን ግን ወላሂ ሀቂቃ 1 ሺህ እንኳን ታስገቡንም ማለት ነው። ስለዚህ አበረታቱን፣ እኛን አበረታቱን። እኔ ሚዲያም ቀሞችን አበረታቱ። እዚህ ጋር ሚዲያም ጩኸት ይችላል፣ የልጆቹን ጩኸት፣ የቤተሰብ ናፍቆት፣ የልጅ ናፍቆት፣ ስንት ነገር ይችላል። በጎን ደግሞ ያ ሳይበግረን ዩቱብ እንሰራለን ብለን ጀመርና አይደል? እስ አበረታቱ፣ ይቃ አበረታቱ። እኔ ወላሂ እኔም ብቻ አይደለም በቃ መዲያ ቤት ነው ዩቱብ የሚሰሩት ልጆች በጣም ስለማድንቅ እኔ ወላሂ አላልፋቸውም፣ በጭራሽ አላልፋቸውም ማለት ነው። በጣም ነው የሚያስደስቱኝ። ስለዚህ ሁላችሁም እንዴ አበረታቱ ማለት ነው። አበረታቱ እና ይህን ይመስላል የዛሬ ሽርሽሬ። እና ሾፌሩ በፊት መሰራው ስለሚያውቅ ይህ ቪዲዮ ነው እንደና እያለ ነበር አይደለም ሰዎች ስለማያውቅ እና ይህም ደግሞ አይታወቅም። የሆነ ነገር ሊበላሽብኝ ይችላል፣ ላልቀጥል ይችላል። ስለዚህ ዩቲዩብ ለምን እለዋለሁ ይሄ ቪዲዮ አይደለም ማለት ነው። እና ያው ተስፋ ያለ መቁረጥ ነው እንጂ አስጠልቶኝ በጣም ነው ሶስት ተስቸኩ ይቆይ ተስፋ ይቆረጥ ነው አይታወቅም። እንግዲህ ሞኔታይዝ ሊሆን ይችላል። ያው ሁሉም ነገር ያለፋል እንጂ የሆነ ጊዜ ልፋታቸውን አታጡምና እንደዛ ብያስቀኝ ድምጻቸው ገብቶብኝ ከዛ ሪከርድ ማድረግ ጀመርኩ ይላችኋል። ቀድሞ ብዬ ነው ረባሹ ልጅ በጣም አዛኝ ነው። በመስዋዕት ይታያል ሰውዬው እንዳይገባብኝ ጥሬ ነበር ግን ይታያልስ አጂብ። እና ለነበረን ቆይታ በጣም አመሰግናለሁ ወዳጆቼ። ቪዲዮውን ሲጀምሩ ላይክ ያደረጋችሁ ጀምሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።